አኮርፍም ሳይሆን አላስኮረፈሽም በለኝ አንተ። እኔ አላስኮረፍሽም፣ ላለማስኮረፍ እየሞከርኩ ነው። እኔ ላለማስኮረፍ እየሞከርኩኝ ነው። እሺ በዚህ ከዚህ በኋላ ማለት ነው የምንስማማው። እሺ ልቀፈኝ ሳታበቃችሁ ረሳችሁኛል እንዴ? ማርቲን እቺ በጣም ነው የማመሰግነው። ማለት ተሰማኝ ምንም ከሱ ጋር እንዳወራሽ ምናምን እንጃ ብቻ አልጠበቅኩም ነበር። እንደዚህ ቁጭ ላይ ስትሰሚኝ አልጠበቅኩም ነበር። እርግጠኛ ነሽ? አዎ። እና ሳቅሽን አልመለስኩትም? ኧረ በደንብ መልሰሽዋል። በጣም ተጫዋች፣ በጣም ሰው መቅረብ የምትችል አይነት ዘመድ ነው ያለሽ። ዘመድ ማለት አልችልም፣ እህትሽ ማለት ነው እንዳውም የምፈልገው እኔና በጣም አረፍት ነው እና ከቤተሰባችንም ይወል እንግዲህ የምሬን ነው። እውነት በጣም ደስ ብሎኛል። እሺ ማርቲ ስላወኩሽም ስላገኘሁሽም እና ስደውልላትና እንዴ አብርሽ ነኝ ማለት ሰርፕራይዝ ነው። እንዴ አብርሽ እንደሚያውቀው ሰው ነው ያወራችኝ ማለት ነው። እና በጣም ተጫዋች ናት ምናምን ደስ ትላለች። ምን የሚቀራት ነገር አለ? ለኔ የምትነግረኝ ለስላንተ ሁሉንም ነገር ነው። እሺ ሚስጥር እናውጣ ዛሬ አይደለም። አይ የምር ግን ማለት ነው ማርቲ ሳትዋሺ ስለኔ እያንዳንዱ የነገረችሽ ሶስት ነገር ንገሪኝ። አንደኛ ስለኔ ስትነግርሽ አብርሽ ምናምን ስትልሽ እስኪ ንገሪኝ። ቁመናክ ስለ ቁመናክ እንዴት ነው ስለምትቀባው ሽቶ፣ ሁለት ሰው ፊት ሙሉ ለሙሉ እንደምትወዳት በኩራት እንደምታወራ ሶስት ነገር ማለት ነው። በዚህ ልክ ሽቶ እንደሚማርክሽ አላውቅም ነበር። ትላለክ አይ የምሬ ነው ነስ አይ እንትን ነው አግኝቼ ስገባ ምናምን ወይ ጠረን እኮ ምናምን ላታለውና አታሽኮረም። ያው ቤት ውስጥ የሚወራ ነገር ነው ገባ። አንቺ ግን እንደዚያ ሳልፈሽ መጥቶ የለብሽም። አሁን ቶን ታጥቦበት ነው የሚወጣው። ለምን ልብሱን አወልቅና ሽቶ ነክሬው ምናምን ለብሼው ነው የምመጣው። እና ያው ያለው አሁን እንዳንተ ብልክ ሌላ ነገር እንዳይመስልብኝ። እንዴት ምን ይመስለኛል? አሁን ማድነቅ ምን ችግር አለው? አሁን ብታደንቂኝ ምን ትሆኛለሽ? አይደለም ሴት ልጅ ለወንድ ልጅ እንደዛ ይባላል እንጂ እንጃ እንዴ